አህለን ወሰህለን ኢንሻአላህ የገባችሁት ሼር ያደረጋችሁ ሌሎችም ይጉ ማለት ነው። አህለን ብያቻለሁ። አህለን ፊኩም አህለን ላላችሁት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገብረ ኢድሪስ ነው መሰለኝ፣ ብዙም አይነበብም። አህለን ፊኩም እህት ወንድሞቼ፣ እስከዛ ኢንሻአላህ ስለ ዘመድኩን አጠር ባለ መልኩ ሊበላችሁ ማለት ነው። የዛሬ ርዕስ ክርስቲያኖችና መጽሐፍ ቅዱስ በሚለው ላይ ነው ማለት ነው ያዝኩት። በነገራችን ላይ ይሄ ርዕስ ይቀጥላል፣ አይቆይም ወይም አናቆምም። ኢንሻአላህ ይቀጥላል ማለት ነው። እስከዛ ዋህብያ ሰለፊያ እያለ እያከፋፈለ ላለው ለዘመድኩን የተወሰነ ሊበላችሁ ማለት ነው። አልሐምዱሊላህ እኛ ጥሩ የሆነ ስም ተሰጥቶናል። ካመንክ ሙስሊም ከሰለምክ ኢስላም በሚባለው ስም አላህ Subhanahu Wa Ta'ala ቁጭ አድርጎ አስቀምጦናል ማለት ነው። ቁርአን ውስጥ ላይ ምን ብሎናል? ኢነ ዲነ ኢንደላሂ አልኢስላም ብሏል። ከኢስላም ውጪ ሌላ ሃይማኖትን የሚፈልግ ካለ ከእርሱ ተቀባይነት የለውም። ያ ሃይማኖትን ወይም ሌላን ሃይማኖት ከኢስላም ውጪ ተከትሎ የሞተ ሰው በመጨረሻ በዕለተ ትንሣኤ ቀን ከከሳሪዎች ይሆናል ብሏል አምላካችን አላህ Subhanahu Wa Ta'ala ምዕራፍ 3 አንቀጽ 85 አካባቢ ላይ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ዲና ብሏል። ዛሬ ሃይማኖታችሁን ሞላውላችኋል፣ ጸጋንም በእናንተ ላይ አትረፈረፍኳል፣ ከሃይማኖትም በኩል እስላምን መረጥኩ ብሏል አምላካችን አላህ Subhanahu Wa Ta'ala። ከሃይማኖቶች ከብዙ ሃይማኖቶች እስላም የተመረጠ ነው ማለት ነው። እንደዚሁም ደግሞ ፊትህን ወደ ቀጥተኛው መንገድ ተዘንባ ይሁን አምላካችን አላህ Subhanahu Wa Ta'ala ሱረቱ ሩም አንቀጽ 30 ምዕራፍ 30 አንቀጽ 30 ላይ ምንድነው ያለው? ሰዎች የተፈጠሩበት ሃይማኖት ነው ብሏል እስላም ማለት ነው። ወሃቢዬ ይበለው ሱፊይ ይበለው ሰለፊይ ይበለው ወላ የፈለገውን ይሰይመው አልহামዱሊላህ ለኛ ብርቅና ድንቅ ሆነ ስም አምላካችን አላህ Subhanahu Wa Ta'ala ሰጥቶናል ማለት ነው። እኔና አንድ ሰው መጥቶ ምንድነው ያንተ ሃይማኖት ቢለኝ ምንድነው የሚለው? ኢስላም። ምንድነው አንተ ብትባል ሙስሊም ነኝ ነው የምትለው ማለት ነው። የሱ ማከፋፈል እኛን ሊጎዳን ሊጠቅመን አይችልም። ዋናው እኛ በቁርአንና በሐዲስ መጠንከር ነው ያለብን ማለት ነው። ሙስሊም እህት ወንድሞች በአላህ ብያቸዋለሁ፣ ማንም ሰው እዚህ ውስጥ ላይ ከተሰበደበ መልስ አትስጡ፣ ለዛ ሰው ዝም ይበሉ ማለት ነው። ኢስላምን አላህ Subhanahu Wa Ta'ala ለኛ ሰይሞነ ሰጠ ከሆነ የሱ ሃይማኖት ደግሞ ስላልተሰየመ እኛን ወዳልተሰየመ አቅጣጫ ለመውሰድ ይመስለኛል ይሄን ያህል ነገር የሚጠቀመው ማለት ነው። ዘመድኩን የሱ ሃይማኖት ልክ ባለፈው ምዕራፍ እንደተናገረው የኛ ሃይማኖት ኦርቶዶክስ ነው፣ ክርስቲያን የሚለው ራሱ ጠላት የሰየመ ነው ብለዋል። ጠላቶችን ያወጡት አንፈልግም ብለው ተናግሯል ማለት ነው። አንድ ብላችሁ ያዙ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላሉ። ይህ ቃል አለ በመጽሐፍ ቅዱስ ላይ ነው። እሱ ደግሞ ኦርቶዶክስ እያለ ነው። ኦርቶዶክስ ነኝ ብለዋል፣ ተዋህዶ ነኝ ይለዋል። ይሄንን ይቀበላል ማለት ነው። ተዋህዶ ታድስ ወላ ተዋህዶ የተኛው እንደሆነ ኦርቶዶክስ ተዋህዶ ታድስን አልገባኝም ማለት ነው ባጭሩ። እዚህ ጋር ብዙዎች አሉ ኦርቶዶክሶች ውስጥ ላይ መካፈል ከሆነ ከናንተ በላይ እኛ አብጠርጥረን እንነግራለን። ጴንጤዎች ከ60 እስከ 70 በሚደርሱ ሁኔታዎች ላይ ተካፍለዋል። ኦርቶዶክሶች እስከ 50 ተካፍለዋል። እያንዳንዱን አብጠርጥረን መናገር እንችላለን። ነገር ግን የናንተን መከፋፈልን ሳይሆን እኛ መናገር አለብን ስለ ክርስቶስ ነው መናገር አለብን ማለት ነው። ስለ ክርስቶስ ባሪነት ነው፣ ስለ ክርስቶስ እንስነት ነው፣ ስለ ክርስቶስ ፍጡርነትና ስለ ክርስቶስ ሰውነት ነው የምንናገረው እኛ። ከዚህ ውጪ ምንም አይነት ነገር የምንናገር አይደለንም እኛ። በመከፋፈል ዙሪያ ምን ጥቅም አለን? እዛ ለራሳቸው እንደዚህ ሆኑ ማለት ነው። ሊመልስ ወደ ንግግሬ ምዕራፍ እንዲህ ካላ ያ ክርስቲያን የሚለው መጽሐፍ ቅዱስ ላይ ግን የሱን ስም ሰይጣን ይሰይመው፣ ዲያብሎስ ይሰይመው፣ ወላ አጋንንት ይሰይመው፣ ማን ይሰይም አይታወቅም። ኦርቶዶክስ የሚለው በሰማነዱ ውስጥ ፈትሼ በርብሬ አንብቤ ያጣሁት ቃል ነው። ኦርቶዶክስ የሚለውን ማን እንደሰየም አይታወቅም። ነገር ግን ክርስቲያን የሚለውን ጠላት እንኳን ሰይሞታል።
የሱን ማን እንደሰየመ አይታወቅም ማለት ነው። ይሄንን ማን እንደሰየመ የማይታወቁን ሃይማኖት ስለያዛ እኛንም እንደዛ ሰው በሰየመ ሃይማኖት እንድንከተል ይመስለኛል። ይሄን ያህል ሱፊዮች፣ ሰለፊዮች፣ ዋሃቢዮች እያለ ያለው ይህ ወንድሞቼ በቁርአንና በሐዲስ ከተመራችሁት ላኢላሃ ኢለላህ ካላችሁት አልহামዱሊላህ እናንተ ሙስሊም ናቸው። በላኢላሃ ኢለላህ ውስጥ ላይ ኖራችሁ ቁርአንና ሐዲስ ባስተማረው መሰረት ከሰራችሁ አልহামዱሊላህ እናንተ ሙስሊሞች ናቸው። ከዚህ ውጪ ምንም መሰየም አያስፈልግም። አምላካችን አላህ Subhanahu Wa Ta'ala ላንቺ ለኔ ለሶላ አጠቃላይ ለሰው ልጅ እስልምናን ለሚከተል ሰው ስም ሰይሞናል። ከሱ የሆነ መለኮታዊ ሰማያዊ የሆነ ሃይማኖትን ሰጥቶናል ማለት ነው። ዘመድኩን ችሎታና አቅም ካለ ወላሂ የትም አትሂድ ወደኔና አንተና እኔ ዋይ ማለት ነው። ችሎታና አቅም ካለ ስለ መጽሐፍ ቅዱስ የሚታወቀው እነሆም ስለ ክፍፍልም እናውራ ካለን ያው እዚህ ጋር ለምሳሌ መጽሐፍ አለኝ 80 ዱ ብላችሁ ወሰዱት። ይሄ በግል ይቀመጥ። ያው እዚህ ጋር አለኝ 66 ብላችሁ ወሰዱ። ከዚህ በላይ መካፈል አለ? አንድ ፈጣሪ ነው የምትሉትን ክርስቶስን እያመለካችሁ ይሄ 66 እና 73 እዛ አለ 80 ዱ። ከዚህ በላይ ክፍል አለ? የለም። ከዚህ በላይ ክፍል የለም። የፈጣሪ ቃል ነው ያልከውን አንተ አከፋፍለሃል ራሴ። የለም። ፕሮቴስታንቶች 15 ላይ ነው የነሱ ሃይማኖት የተመሰረተው። ነገር ግን እስከ 60 የነሱን መቁጠር ይችላል። የተካፈሉትን እያንዳንዱን አጣጥሬ መናገር ይችላል። ይሄ አያገባኝም። ይሄ ወራዳነት ምንም ፋይዳ የለውም። እኔ ማስተማር የሚፈልገው ስለ ኢየሱስ ባርነትና ስለ ኢየሱስ ፍጡርነት ነው። መመለክ እንደማይገባ መናገር ነው ከኔ የሚጠበቅብኝ ማለት ነው። ሌላ አንድ ፕሮቴስታንት ውስጥ ላይ ሆናችሁ ለምሳሌ ወደ ፕሮቴስታንቶች እንሂድና ጥቅሉ ፕሮቴስታንት ነው የሚባለው እዛ ውስጥ ሆናችሁ መካነ ኢየሱስ የሚከተለውን አንተ ሙሉ ወንጌል ነህ ብትሉት አይ እኔ መካነ ኢየሱስ ነኝ ነው የሚለው። ሙሉ ወንጌልን ሄዳችሁ አንተ ገነት ቤተክርስቲያን ነህ አይ እኔ ሙሉ ወንጌል ነኝ የሚለው የራሱን ነው የሚጠራው። እንድም ደግሞ ወደ መሰረተ ክርስቶስ ሄዳችሁ የሆነ ነገር ቢጠይቁት አንተ ወይም ቅድም እንዳልኩትን ካሳለፍኩት አንዱን ጠርታችሁ እሱ ነው ብትሉት እኔ መሰረተ ክርስቶስ ነኝ ነው የሚለው። ወደ አዲስ ኪዳን ቤተክርስቲያን ሄዳችሁ አንተ ሙሉ ወንጌል ነህ ብትሉት አይ እኔ አዲስ ኪዳን ቤተክርስቲያን ነኝ ብሎ ነው የሚናገረው። አድቬንቲስት ጋር ሄዳችሁ እንደውም ብትጠይቁት እኔ አድቬንቲስት እንጂ ሌላ አይደለሁም ነው የሚለው። ሐዋራ ላይ ሄዳችሁ ብትጠይቁት አይ እኔ ሐዋራ ነኝ እንጂ ሌላ አይደለሁም ነው የሚለው። ግልጽ ነው። ሙስሊሞች ጋር ስንመጣ ደግሞ አሁን ዋብይ እያለ ያለው አንተ ሙስሊም ነህ ብትሉት ያለምንም ጥርጥር አልহামዱሊላህ ነው የሚለው። ሃይማኖት እስላም ነው ዋብይ ነኝ አይልም፣ ሰለፊይ ነኝ አይልም፣ አው ነው የሚለው። ማንም ሙስሊም ጋር ሄዳችሁ ማለት ነው። ነገር ግን ክርስቲያን ነህ ብትሉት አይ ለምሳሌ አንድ ሰው ያጠፋው ነው ክርስቲያኖች ነው ቢል አይ እኔ ክርስቲያን አይደለም የሚል መቃወሚያ የሚያነሱት አጋጣሚ አለ። ፕሮቴስታንቶችን ከናካቴ ክርስቲያን ምንሆነ አይቀበሉም ማለት ይቻላል። ሃይማኖት አያድነን የሚላሉ ነገር ግን ውስጥ ላይ ሆኖ የሚጠሩት ራሱን የቻለ ሃይማኖት አለ። ማርቲን ግሊተር ሰይሞ የሰጠ ሃይማኖት ፕሮቴስታንት ነበር። 15 ላይ ነው የተሰየሙት የተመሰረቱት። ከዛስ እየተካፈሉ ሄዱ ማለት ነው። ስለዚህ ዘመድኩን ሺህ ጊዜ ቢታካፍልም እኛ ሙስሊሞች ነን። አምላካችን አላህ Subhanahu Wa Ta'ala ሰይሞ የሰጠን ሃይማኖት አለ። ክብርና ምስጋና ለሱ ይገባው። ወደ ዛሬ ርዕስ ስንመጣ ክርስቲያኖችና መጽሐፍ ቅዱስ በሚለው ርዕስ ላይ ነበር እንየው ያልኩት። ስናነሳ በየሶሻል ሚዲያ በየስልክ ላይ በየፕሮፋይላቸው ላይ በየቤት ላይ ቅዳሴ ቤት ላይ ፊት ለፊት ላይ ስለሚያስቀምጡት ስለ ፎቶዎች ስለ ጣዖቶች ይሆናል ማለት ዛሬ ምን እናገረው። ገባችሁ? ዛሬ የምናየው አንደኛ አድርገን የምናነሳው ክርስቲያኖች በየቦታው ላይ ለጥፎ የሚያመልኩት ስለ ፈረንጅ ፎቶዎች ይሆናል የምንናገረው ማለት ነው። ይሄ ነገር ባይብል ውስጥ ላይ ካለ ኦሬዲ ይቀጥሉ። ባይብል ውስጥ ላይ ከሌላ ክርስቲያኖችና ባይብል ባልኩት ርዕስ ላይ ይገባል ማለት ነው። ማንም የኦርቶዶክስ ቅዳሴ ቤት ብትገቡት የሰይጣን ፎቶ አለ፣ የገብርኤል ፎቶ አለ፣ የሚካኤል ፎቶ አለ፣ የማርያም ፎቶ አለ፣ የኢየሱስ ክርስቶስ ፎቶ አለ፣ የስላሴ ፎቶ አለ ቅዳሴ ላይ ማለት ነው። አልহামዱሊላህ እኛ እኮ ሰላት ስንሰግድ
ሰላት ስንሰግድ አይደለም። አንድ ሙስሊም ፎቶ ያለበት ልብስ እንኳን መልበስ እየተከለከለ ነው። ፎቶ ባለበት ቤት ላይ እንኳን ፎቶ በቤት ማስቀመጥ የተከለከለ ነው። ፎቶ ወዳለበት ዞሮ መስገድ حرام ነው፣ ወንጀል ነው፣ ሽርክ ነው፣ ይጠየቃል ያ ሰው። እንደ አጋጣሚ ወደ ካባ ዞረ ሲሰግድ በዚህ ግድግዳ ላይ አንድ ፎቶ ካለ ማንሳት ይጠበቅብኛል። እስላም ማለት ይሄ ነው ማለት ነው፣ ውብ ነው። ነገር ግን ሰዎች ለጥቅም ብሎ ቀልጦ ይስሩ፣ በወረቀት ይስሩ፣ ይሳሉ፣ የት ማን እንደሆነች የማይታወቀውን ማርያም ለሽ ብሎ ይሸጣሉ። እነኚህ ደግሞ በዳብሎስ ቁጥጥር ስር ላይ ያሉት እነ ዘመድኩን አጠቃላይ በሰይጣን ቁጥጥር ስር በፈረንጅ ፎቶ ቁጥጥር ስር ያሉት ምን አደርጋሉ? ማርያም ነች አንቺ ጠብቂ ያደራ መንገድሽን ላንቺ ተሰጥቻለሁ፣ አንቺ ማረኝ። ኢየሱስንስ ኢየሱስ ነው። ከዚህ በፊት አንድ ነገር ትንሽ ለመሳቅ ብዬ ዋትስአፕ ላይ የሆነ ፎቶ ነበረ ማለት ነው። እንደ አጋጣሚ ፌስቡክ ላይ ነው ያገኘሁት። ክርስቶስ ሲጋራ እንደሚጠጣ ተደርጓል፣ ያ ፒክቸር ማለት ነው። ያንን ሲልክ ልጁ ማይክ ይዞ ነው ያለቀሰው ለኔ። ክርስቶስን እንዴት አደርጋለህ አንተ ይሁዳ፣ አንተ ዳብሎስ፣ አንተ ሰይጣን እያለ ነበር ያለቀሰው። እኔ በጣም ነው የገረመኝ። እሱን ለመንካት ሳይሆን ምን ይል ይሁን እስኪ በሚለው ላይ ማለት ነው። ይሄን ያህል ደረጃ የደረሱት ናቸው እነሱ። ስለዚህ እነዚህ ፎቶ ከየት መጡት ናቸው? እስኪ ክርስቲያኖች ቆም ብላችሁ አስቡ። ቆም ብላችሁ በደንብ አስተንትኑ፣ ራሳችሁን ፈትሹ። እስኪ ጭንቅላታችን ለምንድን ነው የተሰጠው? ልናስብ ነው። ልናስብ እስከ ተሰጠን ድረስ ክርስቶስን ማን ነው ደርሶ የቀረጸው? ወላ የፊልም አክተር ወይም የራስን ፎቶ ለማሽጣት ወይም እናንተ ለማጣመም ሰይጣን አመጣው ነው? እውነት የሰው ልጅ ገብርኤል የምትሉትን ገብርኤልን ደርሶ የቀረጸ ሰው አለ? ክርስቶስን ደርሶ የቀረጸ ሰው አለ? ማርያም የምትሉትን በዛን ሰዓት ካሜራ ነበረ? የት ሀገር ሴት እንደሆነች አይታወቅም። ፈረንጅ ወይም በራሳቸው ፍልስፍና የሰሩት ሊሆን ይችላል። ይሄ ሀታ ኢትዮጵያ ላይ የሚሰራ አይደለም። ኢትዮጵያ ላይ ከረብ ቢሰራ ያንን ሰው ሄዳችሁ ትጠይቃላችሁ። ከውጭ ሀገር ነው የሚገባው ይሄ ራሱ ከናካቴው። ይሄን እናንተ ስትከተሉ ቆይ ፈጣሪያችሁ ማን እንደሆነ እንኳን ማወቅ ተሲኗቸዋል ማለት ይችላል። ወደ መጽሐፍ ቅዱስ መተን ከመጽሐፍ ቅዱስ ጋር ተጣልታችኋል ተመለሱ ነው የሚለው እኔ ማለት ነው። ምንም አይደለም። ምክንያቱም ክርስቲያኖች እና መጽሐፍ ቅዱስ በሚለው ርዕስ ላይ እየተናገርኩ ያለሁት ወይም እያየናለ ነው ማለት ነው። በዘጸአት ምዕራፍ 20 ቁጥር 4 ላይ ቢታዩት በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምስል የተቀረጸው ምስል ለአንተ አታድርግ ተብሏል። ክርስቲያኖችና መጽሐፍ ቅዱስ እንዴት ነው የሚታዩት? መጽሐፍ ቅዱስ በሰማይም ሆነ በምድር ከምድር በታች ባሉት ነገሮች በአጠቃላይ ከአጠቃላይ ነገር የተቀረጸውን ምስል ለራሴ አታድርግ ብለዋል ማለት ነው። ክርስቲያኖችስ ገብርኤል ነው። የገብርኤል ፎቶ እንደዚህ አድርጎ ምናልባት አይታችሁ ሊሆን ይችላል፣ ፖስት ማድረግ ይችላል። ከታች ሰይጣን ተብሎ በጥቁር ተሲሎ ማለት ነው። ከላይ ገብርኤልን ማን ረግጦ እናያለን። እነኚህ ሁሉ ከመጽሐፍ ቅዱስ ውጪ የሆነ አካሄድ ነው ማለት ነው። ዘመድኩን እስላምን ከመካፈል ይልቅ የራሱን ሃይማኖት ለምን ዞር ብሎ አያይም? አንድ ሰው ግልጽ ነው የራሱ አሮባት የሰው ታማ ስላለች እንደሚባል አንዱን ብስ ሌላውን ጥሪ እንደምናደርገው ማለት ነው። እስልምና አልহামዱሊላህ ከሁሉም ነገር የጸዳ ነው፣ ለሁሉም ነገር መልስ አለው ነው። ነገር ግን እዚህ ጋር ምን እያለ ነው? የተቀረጸውን ምስል ለአንተ አታድርግ። እየሰማችሁ ነው ኦርቶዶክስ? እኔ ሙስሊም ቢሆንም እስኪ እናንተ ስሙ ማለት ነው በደንብ። የእናንተ መምህሮች፣ ዲያቆኖች፣ ፓስተሮች አጠቃላይ እናንተን ወዴት እየመሩ እንደሆነ እናንተ ተከታተሉ በደንብ። በዘሌዋውያን ምዕራፍ 26 አንቀጽ 1 ላይ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ፣ የተቀረጸውን ምስል ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራቸው ላይ የተቀረጸውን ድንጋይ አታድርጉ ይላል። ምንድነው ያላለው? እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ እያለ ነው እዚህ ጋር። አሁን ማርያም ማለት ጣዖት ነች ብንል ከኛ ጋር ምን አይል እንደሚሳደቡት ባለፈው ከቁርአን ብቻ ነብዩ መሐመድ ኢየሱስ ነብይ ናቸው ብለው ሲያስተምሩ ምን አይል ነው የተናደዱት?
ያ የቁርአን አስተምሮት ነው። ነገር ግን እዚህ ጋር የተቀረጸው ምስል ወይም ሐውልት አታቁም ብለዋል። ያ የቆመውስ ምንድነው? ጣዖት ነውና እያለ ነው በዘሌዋውያን ምዕራፍ 26 ቁጥር 1 ላይ ማለት ነው። የተቀረጸ ምስል ወይም ሐውልት አታቁም፣ ትሰግድለት ዘንዳ በምድራቸው ላይ የተቀረጹትን ድንጋይ አታኑር እያለ ነው። የተቀረጸውን ነገር አንተ ልትሰግድ በምድር ላይ አታኑር ብሎ ነው መጽሐፍ ቅዱስ እያስተማረ ያለው ማለት ነው። ስለዚህ ክርስቲያኖች የሚያመልኩት ጣዖትን ነው፣ ለሚሰግዱት ለጣዖት ነው፣ የሚከተሉት ጣዖትን ነው፣ ተሸክሞ የሚዞሩት ጣዖትን ነው ቢል ክርስቲያኖች ቅር እንደማትሉት እንደማትናደዱት እንደማይሰማችሁ ተስፋ አደርጋለሁ። ምክንያቱም ይሄንን እየተናገርኩ ያለሁት እኔ ሸምሰዲን ሳይሆን መጽሐፍ ቅዱስ ነው። የት? ዘሌዋውያን ምዕራፍ 26 ቁጥር 1 ላይ ገብታችሁ ማየት ትችላላችሁ። በዘዳግም ምዕራፍ 4 ቁጥር 16 እስከ 18 ባለው ላይ ብታዩት እንዳትረክሱ ይላል። ምን አትሁኑ? እንዳትረክሱ። የተቀረጸውን ምስል የማናቸውን ነገር ምስል በወንድ ወይም የሴት መልክ የተሰራውን የወንድን ወይም በወንድ ወይም በሴት መልክ የተሰራውን በምድር ላይ ያሉ የእንስሳ ሁሉ ምስል በሰማይ በታች የሚበረውን የወፍ ሁሉ ምስል በምድር ላይ የሚሽከረከረው ሁሉ ምስል ከምድር በታች በውሃ ውስጥ የሚኖረው የአሳን ሁሉ ምስል አታድርግ ይላል። የማንን? ከላይ ቀጥሉት 16 ላይ ምንድነው የሚላለው? የተቀረጸው ምስል የማናቸውም ነገር ምስል በወንድ ወይም በሴት መልክ የተሰራውን። እንደዛ ከማለቱ በፊት ምን ብሎ ነው የጀመረው? እንዳትረክሱ እያለ ነው። አሁን ክርስቲያኖች እኔ እናንተ ርካሾች ናችሁ ብዬ ቢሳደብ ስድብ ይሆናል? አው የምትሉት ከሆናችሁ በወንድ ሆነ በሴት ምስል የተቀረጸው ነገር ለአንተ አታድርግ አትስገድ እያለ ነው። ምን እንዳትሆን? እንዳትረክስ ይህንን ነገር አታድርግ ብሎ መጽሐፍ ቅዱስ እያስተማረ ነው ማለት ነው። ስለዚህ እኔን እንዴት አድርጋችሁ እናንተ ተሳደብክ ልትሉ ትችላላችሁ? ያዙት ይሄንን ማለት ነው። ዘዳግም ምዕራፍ 6 ከቁጥር 16 እስከ 18 ባለው ላይ የተቀረጸውን ምስል ለራሲ አታድርግ፣ የወንድ ሆነ የሴት፣ የሰማይ ወፎች ሆነ የሚሽከረከር ሆነ የአሳዎች ሆነ አጠቃላይ ለአንተ ማድረግ የተከለከለ ነው፣ እንዳትረክስ እያለ ነው መጽሐፍ ቅዱስ። እናንተና መጽሐፍ ቅዱስ የት ናቸው ያላችሁት? እናንተና መጽሐፍ ቅዱስ የት ናቸው ያላችሁት? ሰማይና ምድር። ከመጽሐፍ ቅዱስ ጋር ግራና ቀኝ እንደዚህ እየሄዳችሁት ወደ እስልምና መጣችሁ ደግሞ ምን ትላላችሁ? ዋበይ ሰለፈይ ሱፊይ ያላችሁ ትላላችሁ። ማንም ሰው ከቁርአን ውጪ የሆነውን ነገር የሚያደርግ የለም። ሙስሊሞች 5 ወቅት ሰላት ይሰግዳሉ። 5 ወቅት ሰላት በአንድ ሰዓት በአንድ ጊዜ ይሰግዳሉ። ማለት በጊዜ 7 ሰዓት ላይ የሚሰግዱትን 7 ሰዓት ላይ ሁሉም በአንድ አይነት ሆኖ ነው የሚሰግዱት። ወደ አንድ ከአባ ዞሮ ይሰግዳሉ በአንድ ሰዓት ላይ። አይ 7 ሰዓት ላይ የሚሰግዱትን እኔ ወደ 6 ተኩል ወይም ወደ 5 አምጥቼ ልስገድ የሚል የለም ማለት ነው። በቁርአን በ114 ሱራ ምዕራፎች ያምናሉ። ከነዚህ ሱረቱል በቀራን አውጥቼ ሊጣልና 113 ሊይዝ ወይም ሱረቱል ኢኽላስን ላውጣና ወይም ከምዕራፍ ግማሹን ሊወሰድና ሌላውን አልቀበልም ማለት የሚችል እንደዚህ አይነት ነገር ሙስሊም የለም። እናንተ እንዳትረክሱ ምስል ነገር የተቀረጸው ነገር አታድርጉ እያለ ነው። ጣዖትን እንዳታመልኩት፣ የተቀረጸ ነገር ሁሉ ጣዖት ነው እያለ ነው። ይህንን እንኳን ሳትቀበሉ ሳታምኑ በዚህ ነገር ላይ ራሳችሁን ሹራ አድርጋችሁ ወይም ትክክለኛ አድርጋችሁ ገዝታችሁ ወደ መጽሐፍ ቅዱስ ሳታዞሩ በሰው ሃይማኖት ላይ ወጣችሁ ሌላ ነገር ትናገራላችሁ። ስለ እስልምና የፈለጋችሁትን በሉ፣ ምንም ችግር የለም። ምክንያቱም ጠላት አይጠፋም ለእስላም አለ። እስልምናን ስትይዝ ብዙ ጠላት ይኖራል። እስላምን ስትሰብክ ጠላት ይኖራል። ሰላት ስትሰግድ ጠላት ይኖራል። እነኚህ ጠላት እነማን ናቸው? የሰው ሰይጣንና የጂኒ ሰይጣን ማለት ነው። ስለዚህ የሚደንቀን የሚገርመን ወይም አዲስ የሚሆነን አይደለም። ከዚህ በላይ እስልምናን እንጎዳለን ብሎ የሚነሱት ብዙዎች ይኖራሉ። እስልምና አሁንም አይደለም በአጼዎች ዘንድም ኢትዮጵያ ውስጥ ላይ የተጨቆነ የነበረው ነው። ስለዚህ አይገርመንም ለኛ
የያዝነው ሐቅ ስለሆነ ይህ ሐቅ መራራ ናት፣ በጣም ትመራለች፣ ታስጠላለች ሐቅ ማለት ነው። ነገር ግን ሐቋ ሐቅ ነች፣ ታሸንፋለች ማለት ነው። ይህንን መራራ ነገር ካንተ ለማራቅ ሌሎችም ወደዚህ መራራ ወደ እውነት እንዳይሄዱት ብዙ ጥረት ታደርጋለህ። ምክንያቱም ጭንቅላትን ሰይጣን አቆጣጥሮሃል። በሰይጣን ቁጥጥር ስር ላይ ነህ። በሰይጣን ቁጥጥር ስር ላይ ያልሆነ ሰው ነብይ መሐመድን አይሳደብም። በሰይጣን ቁጥጥር ስር ላይ ያልሆነ ሰው እስልምናን አይሳደብም። በሰይጣን ቁጥጥር ስር ላይ ያልሆነ ከእስላም ውጪ ሌላ ሃይማኖትን አይከተልም። እስላም ሐቅ ናት። ግን ያዝክበት፣ የረገጥክበት፣ የምትሄድበት፣ ያሳለፍክበት ሁሉ ጨለማ መሆኑን ቆም ብለህ ማሰብ አለብህ። ቆም ብለህ አስብ። ያዝከው አጠቃላይ የምትሄድበትን ካልተመለስክ ጨለማ መሆኑን ማሰብ አለብህ። ለዛም ነው በመጽሐፍ ቅዱስ አታምኑ፣ በመጽሐፍ ቅዱስ አትመሩ፣ የራሳቸውን ፍልስፍና ብቻ። ይሄ ነው ሰይጣን መቆጣጠር ማለት። አንድ ሰው እንኳን በራሱ ሃይማኖት እንኳን ቢመራ ምንም ችግር የለም፣ ትንሽ ይሻላል ማለት ነው። አንድ ከመጽሐፍ ቅዱስ ውጪ ናቸው። ሁለተኛ ደግሞ ሰዎች እውነትን ፈልገው እንዳያዙት የማትዱትና የማትፈልጡት ድንጋይ የለም። ክርስቲያኖች ሆይ እስልምናን መርምሩ። ቅዱስ ቁርአን ብላችሁ ሰርች አድርጉ። ሙስሊሞች ቁርአን በሚያዘው መሰረት፣ ነብዩ መሐመድ ሰግዶ ባስተማሩት መሰረት፣ ኡዱዓ አድርጎ ባስተማሩት መሰረት፣ ወደ ካባ ዞሮ ባስተማሩት መሰረት ይሄንን ሙስሊሞች ይፈጽማሉ ወይስ አይፈጽሙም? አንብቡና ተረዱ ማለት ነው። ይሄንን ነው የሚለው ማለት ነው። በዘዳግም ምዕራፍ 4 ቁጥር 23 ላይ በዘዳግም ምዕራፍ 4 ቁጥር 23 አካባቢ ላይ መጽሐፍ ቅዱስ ምን ይላል መሰላችሁ? አምላካችሁም እግዚአብሔር ከእናንተ ጋራ የተማማለውን ቃል ኪዳን የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። መሐል ላይ የገባው ምንድነው? እግዚአብሔር ምንድነው የገባው? ዘዳግም ምዕራፍ 4 ቁጥር 23 ላይ በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። ክርስቲያኖች ያላችሁት የት ነው? መጽሐፍ ቅዱስስ ምን እያስተማረ ነው? ክርስቶስ ብላችሁ በየቤታችሁ፣ በየግድግዳችሁ፣ በየጸሎት ቤት፣ በየመጽሐፍ ቅዱስ፣ በየስልክ እየለጠፋችሁ ክርስቶስ የምትሉትን ነገር ተጠንቀቁ እያለ ነው መጽሐፍ ቅዱስ። ስለዚህ እናንተና መጽሐፍ ቅዱስ ሰማይና ምድር ናቸው፣ አትገናኙም ማለት ነው። እናም ስለ ተቀረጹ ምስሎች ይህን አይል ካልን ማለት ነው። መቼም ያው ቀድምም እንዳልኩት እኛ ምንዋጋው ከሰይጣን ጋር ነው። ኢየሱስ አይመለክም። ይሄንን ለእናንተ እንነግራለን። ብዙ ጊዜ እኛ መጽሐፍ ቅዱስን በማንበባችን ብዙ የምትናደዱ ክርስቲያኖች አላችሁ። አትናደዱ። እኛ እኮ መጽሐፍ ቅዱስን ጥቅም ለማግኘት ሳይሆን ለእንደናንተ አይነት አውጥተን ለማሳየት ነው። ስለዚህ እናንተ ቢመራችሁ መጽሐፍ ቅዱስን እኛ ቦታ እንጠቅሳለን፣ ገብታችሁ እያነበባችሁ እውነትን ፈልጉ። መጽሐፍ ቅዱስ እውነትን መቼ መንገድ ላይ ቆማ እንድትፈልግ ነው እያዘዘ የነበረው፣ የሚያዘው ማለት ነው። በኢየሱስ ዙሪያ ስንመጣ ኢየሱስ ነብይ መሆኑን ሽምጥጥ አድርገው ክደዋል፣ ሽጦታል፣ ወስዶ ቀብሮታል ማለት ይቻላል። መጽሐፍ ቅዱስ ውስጥ ላይ ያለውን የኢየሱስ ነብይነትን ክደዋል መጽሐፍ ቅዱስ ክርስቲያኖች ማለት ነው በአጠቃላይ። ነገር ግን መጽሐፍ ቅዱስ የሚያስተምረው ስለ ነብይነት፣ እነሱ የሚሰብኩት ስለ አምላክነት ነው ማለት ነው። መጽሐፍ ቅዱስ የሚያስተምረው የማይችል ደካማ መሆኑን፣ እነሱ ደግሞ ኃያል አምላክ ነው በማለት ይናገራሉ። ስለዚህ እነሱና መጽሐፍ ቅዱስ ፈጽሞ አይገናኙም። ማስረጃ እንየው። እንደዛ ከሆነ አይገናኙም ብያለሁ አይደል? ማስረጃ እንየው እስኪ ምን እንደሚል ማለት ነው። ከዛ በፊት እኛ ኢየሱስን አለይሂ ሰላም በምን መልኩ እንቀበላለን? ምንስ እንላለን? ነብይ ኢየሱስ አለይሂ ሰላምን ልክ ነብዩ መሐመድ የአላህ ነብይ ናቸው እንደምንለው ኢየሱስ አለይሂ ሰላም የአላህ ነብይ ናቸው ብለን እናምናለን ማለት ነው። ይህንን ካመን ደግሞ በመጽሐፍ ቅዱስ መሰረት ብንሄድ ኢየሱስ ነብይ መሆኑን በነብይ ስም ከተቀበለን የነብይን ዋጋ እንደምንወስድ ተናግሯል ማለት ነው። ስለዚህ ኢየሱስ በነገረው መሰረት እንኳን
ቁርአን እንዝጋና ኢየሱስ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ብሎ ተናግሯል። ላ ኢላሃ ኢላላህ ኢሳ ረሱሉላህ ኢሳ የአላህ ነብይ ናቸው፣ መልእክተኛ ናቸው አለይሂ ሰላቱ ወሰላም። የአላህ ሰላም እዝነት በሳቸው ላይ ይሁን። ከዛ ፊት ወደ ቁርአን ጎራ ብለን አንድ ቦታ ብቻ እናያለን ማለት ነው። ሱረቱል ማኢዳ አንቀጽ 17 ላይ አምላካችን አላህ Subhanahu Wa Ta'ala እነዛ አላህ እርሱ የመርየም ልጅ አልመሲህ ነው ያሉት ሰዎች በእርግጥ ካዱት፣ ከፈሩት ይላል። ካዱት የመርየም ልጅ አልመሲህና እናቱንም በምድር ያለውን ሁሉ ለማጥፋት ቢሻ ኖሮ ከአላህ ማዳን የሚችለው ማን ነው ባላችላል። ኢየሱስ ሊያድን ይቅርና ለራሱም አልዳነም የምንለው ለዚህ ነው ማለት ነው። አምላካችን አላህ Subhanahu Wa Ta'ala ምንድነው ያላለው? እናቱንም ልጁንም በምድር ላይ ያለውን አጠቃላይ አላህ ለማጥፋት ቢሻ ኖሮ ከሱ ማዳን የሚችለው ማን ነው? የኢየሱስ ግምት እዚህ ላይ በቂ ነው ማለት ነው። የትም ሳትሄዱ በቂ መልስ ነው። ኢየሱስ አይደለም አንተን ሊያድንህ ለራሱም መዳን አይችልም በአላህ ፍቃድ ቢሆን እንጂ ማለት ነው። ሌላ ደግሞ ኢየሱስ የጌቶች ጌታ ነው እንደምትሉ አይደለም፣ ከሱ በላይ የሆነ አምላካችን አላህ Subhanahu Wa Ta'ala ማለት ነው። ለማጥፋት ቢሻ ኖሮ ከኔ ማንንም ሊያድን አይችልም ብለዋል። ማን ነው የሚያድናቸው በላቸው እያለ ነው። ከዛም እሱም ብቻ አይደለም ወሊላሂ ሙልኩ ሰማዋት ወልአርድ የሰማያትና የምድር ወማ በይነሁማ በመካከላቸው ላይ ያለው ንግስና የአላህ ብቻ ነው ይላል። የሰማያትና የምድር የመካከላቸው ንግስና የአላህ ብቻ ነው። يخلق ما يشاء የፈለገውን ይፈጥራል። والله على كل شيء قدير አላህ Subhanahu Wa Ta'ala በነገር ሁሉ ቻይ ነው አለ። የፈለገውን ይፈጥራል። ኢየሱስ አይፈጥርም። የሰማያትና የምድር ንግስና የአላህ ነው፣ የኢየሱስ አይደለም። አላህ Subhanahu Wa Ta'ala ማጥፋት ቢሻ ኖሮ ኢየሱስ መዳን አይችልም፣ አላህ ቢያድን እንጂ። ባጭሩ ይሄ ነው ማለት ነው። ወደ ባይብል መተን መጽሐፍ ቅዱስን ኢየሱስ ከሰሞኑ እንዳየነው እነ መምህር ማን ነው ታሪኩ እነ መምህር ተብየው ምህረተአብ የመሳሰሉት ሰዎች የኢየሱስን ነብይነት ክደዋል ማለት ነው። በዚህ ዙሪያ ላይ እነሱና መጽሐፍ ቅዱስ እንዴት ናቸው? አሁን ሁለቱንም ወገን ነው ያመዛዘናል ነው፣ መጽሐፍ ቅዱስንና ክርስቲያኖችን ነው። ኦሬዲ ከመጽሐፍ ቅዱስ ውጪ የሆነ ነገር የምናገሩ ከሆኑ ይቀጥሉ። ማቴዎስ ወንጌል ላይ ቀደም እንደተናገርኩት ኢየሱስ ነብይ መሆኑን ራሱ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል ብለዋል። ማቴዎስ ወንጌል ምዕራፍ 13፣ ሉቃስ ወንጌል ምዕራፍ 4፣ ዮሐንስ ወንጌል ምዕራፍ 4፣ ማቴዎስ ወንጌል ምዕራፍ 13:57 ማለት ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 24፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 44 ላይ ኢየሱስ ራሱን ነብይ ብሎ ጠርቶታል። አንዲችን ቃል ይሄ ሶስቱ ወንጌላውያን ገልጾታል ማለት ነው። ሉቃስም ማቴዎስም ማርቆስ 6:4 ላይ ማለት ነው። ዮሐንስም አራቱም ወንጌላውያን ኢየሱስ ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም ማለቸው ይላል። ራሱን ነብይ ብለዋል ብሎ አጠንክሮ ጽፏል። ማርቆስ ወንጌል ምዕራፍ 6 ቁጥር 4፣ ሉቃስ ወንጌል ምዕራፍ 4 ቁጥር 24፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 44፣ ማቴዎስ ወንጌል ምዕራፍ 13 ቁጥር 57 ላይ ይሄንን አንድ ቃልን በተመሳሳይ ሁሉም ጽፈዋል ማለት ነው። እነሱ በመካድ ወደ ሌላ ነው የሄዱት። መጽሐፍ ቅዱስ ደግሞ እዚህ ጋር የሚያስተምረው ምን ብሎ ነው? ኢየሱስ ነብይ ብሎ ነው እያስተማረ ያለው ማለት ነው። ሙታንን ቀስቅሶ ኢየሱስ የሞተውን ሰውዬ ቀስቅሶ ምን እንዳሉት ታውቃላችሁ? ሉቃስ ወንጌል ምዕራፍ 7 ከቁጥር 13 ቀጥለን እንየውስ። ጌታም ባያት ጊዜ አዘነላትና አታልቅሽ ያላት ይላል። ለማን ነው ያለው? ለአንድ ሴት ማለት ነው። የተሸከሙትንም ቁሙ አለው ይላል ኢየሱስ። ቀርቦ ቀሬዛውን ነካ፣ የተሸከሙትን ቁሙ አለው ይላል። አንተ ጎበዝ ለሃለው ተነሳ። ይቅርታ፣ የተሸከሙትም ቆሙ፣ ሬሳን የተሸከሙት ማለት ነው። አለውም አንተ ጎበዝ ለሃለው ተነሳ አለ ኢየሱስ። የሞተውን ቀና ብሎ ተቀመጠ፣ ልናገርም ጀመረ፣ ለእናቷም ሰጣት። አሁን እዚህ ጋር ተከታተሉት።
ክርስቲያኖች እንኳን ኢየሱስ ጉንዳንን ሲፈጥር ወይም አንድን ሰው አንድን ነገር ትንሽ እንኳን ጣት የታመመውን እንኳን ሲፈውስ ሳያዩ ኢየሱስን አምላክ ይላሉ። ኢየሱስ ሙታንን ቀስቅሶ ምን እንዳሉት እስኪ እንየው። ምክንያቱም ነቢያት ሁሉ በተአምር ስለሚወጡ በእነሱ ዘንድ በአይሁዳኖች ዘንድ ላይ ይሄ ያልጠፋባቸው ጭንቅላት አላቸው ይጠቀማሉ ማለት ነው። ሙታንን ቀስቅሶ ምንድነው ያሉት? ሁሉንም ፍርሃት ያዛቸው፣ ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስተዋል። ማንስ ነሳ? በእኛ መካከል ተነስተዋል። ደግሞ እግዚአብሔር ህዝቡን ጎበኛ እያሉ እግዚአብሔርን አመሰገኑ ይላል። እግዚአብሔር ህዝቡን ጎበኛ እያሉ እግዚአብሔርን አመሰገኑ። ታላቅ ነቢይ በእኛ መካከል ተነስተዋል። አሁን ስለ ኢየሱስ ነብይነት ቀብራችሁ መጽሐፍ ቅዱስን አስቀምጣችሁ እኛ ከቁርአን አውጥተን ኢየሱስ ነብይ ነው ብለን ባስተማርነው ነገር ሙስሊሞች ይገደሉ፣ ከሙስሊም ቤት ምንድነው ከሙስሊም ሱቅ እቃ አትግዙ፣ የመሳሰሉትን ነገር ከሙስሊሞች ጋር ጓደኛ አትሁኑ እያላችሁ የምትናገሩት ንግግር እናንተ ነው መጽሐፍ ቅዱስ ትጋጫላችሁ። መጽሐፍ ቅዱስ አሁን ወደዚህ ነው፣ እናንተ ወደዚህ ናችሁ። ትለያያላችሁ፣ አትገናኙ ማለት ነው። እዚህ ጋር ኢየሱስ ሙታንን ቀስቅሶ እንኳን ምንድነው ያሉት? ታላቅ ነብይ በእኛ መካከል ተነስተዋል፣ ደግሞ እግዚአብሔር ህዝቡን ጎበኛ እያሉ እግዚአብሔርን አመሰገኑ። ኢየሱስ ከታላላቅ ነብያቶች አንዱ መሆኑን እናምናለን እኛ። ኡለል አዝም ናቸው፣ መከራን ተሸካሚ ናቸው እሳቸው። ስለዛ ከአምስቱ ከኡለል አዝም እንደሚመደቡት ከታላላቅ መልእክተኞች እንደሚሆኑትም እኛ እናምናለን። ይሄ በአይሁዳኖች ዘንድ ላልጠፋም ታላቅ ነብይ ብሎ ነው የተመሰከሩት። ከዚህ ከነብይነት በዘለለ መልኩ ኢየሱስ አምላክ ነው ማለት አትችሉም። ኢየሱስ ከዚህ በፊትም ተናግሬያለሁ፣ ለአንድ ቀን አምላክ ሆኖ አያውቅም። ለአንድ ቀን አይደለም የቀን ግማሽ እንኳን አምላክ ሆኖ አያውቅም። የቀን ግማሽ አይደለም አንድ ሰዓት እንኳን አምላክ ሆኖ አያውቅም። አንድ ሰዓት ይቅርና ግማሽ ሰዓት፣ ግማሽ ሰከንድ፣ ግማሽ ሰዓት አምላክ ሆኖ አያውቅም። ግማሽ ሰዓት ይቅርና አንድ ሰከንድ እንኳን ለአንድ ሰከንድ እንኳን ኢየሱስ አምላክ ሆኖ አያውቅም ማለት ነው። እናንተ ናችሁ ያደረጋችሁት። እሱ ሆኖ አያውቅም። ባጭሩ ታላቅ ነብይ ነበር። ሉቃስ ወንጌል ምዕራፍ 13 ላይ ቁጥር 32 እስከ 33 ባለው ላይ ቢታዩት ኢየሱስ ራሱን ነብይ ብሎ ገልጾታል ማለት ነው። እዚህ ላይ 7 ከቁጥር 13 እስከ 16 ባለው ላይ እና 13 እስከ 33 ባለው ላይ ማለት ነው። እስከ 33 ባለው ላይ ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ቢታዩት ኢየሱስ ራሱን ነብይ ብሎታል ማለት ነው። ነብይ እንደሆነ ነግሮታለሁ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ከኢየሱስ ጋር አንድ ሴት ሲታነጋግር ምንድነው አለችው? ጌታ ሆይ አንተ ነብይ እንደሆንክ አያለሁ ብላለች። እናንተ የምትሄዱትና መጽሐፍ ቅዱስ ያለው የትና የት ናቸው? እናንተ መጀመሪያ ሙስሊሞች ስለ ኢየሱስ ነብይነት ሰበኩ። ኢየሱስ ነብይ ነው አሉ። ኢየሱስ ፍጡር ነው አሉ። በነገራችን ላይ ይሄ ርዕስ ስለሚቀጥል ፍጡርነትም እንደርሳለን፣ መልእክተኝነትም እንደርሳለን። ግን ከራሱ አንዳች እንደማያደርግ ዛሬ እናያለን ማለት ነው። ስለዛ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ ነብይ ነው ብለዋል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 13 እስከ 14 ዋናዎችን ለማንበብ ስለፈለኩ ማለት ነው። ኢየሱስ እውርን በከፈተ ጊዜ ማለት ነው። አንድ እውርን ባዳና ጊዜ ዮሐንስ ወንጌል ምዕራፍ 19 ቁጥር 17 ላይ 6:13 ላይ ነብይ ተብለዋል። ዮሐንስ ወንጌል ምዕራፍ 9 ቁጥር 17 ላይ እውርን ከፍቶ ማለት ነው። እናንተ ኢየሱስ ፈወሳ፣ ኢየሱስ እንደዚህ ያደረገ ትላላችሁ አይደል? እስኪ ፈውሰው እንኳን ምንድነው ያሉት? የአይን እማኞች ከኢየሱስ ተአምራትን የተቀበሉት ኢየሱስ ተአምር የሰራው ሙታንን የቀሰቀሰው ሼባውን የተረተረው ታማሚዎችን አውራንን የፈወሰው እንኳን ሲፈውስ ያዩ ሰዎች ምንድነው ያሉት? እናነበው እስኪ ዮሐንስ ወንጌል ምዕራፍ 9 ቁጥር 17 ላይ በመካከላቸው መለያየት ሆና ከዛም የተነሰውሩን አንተ አይኖችን ስለከፈተ ስለርሱ ምን ትላለህ አሉት። አይኔን ስለከፈተ ስለርሱ ምን ትላለህ? ይህ ሰውዬ አምላክ ነው አላ? አይኑን ስለከፈተ ፈጣሪ ነው አላ? አምላኬ ነው አላ? የሚመለክ ነው አላ? ለኃጢአት ብሎ ሊሰቀል የመጣ ኢየሱስ ነው አላ? አይደለም። ደግሞ አሉት ይላል እርሱም ነብይ ነው አላ ይላል። እነሱ እንደዚህ ብለው ሲጠይቁት አይኔ ስለከፈቱ ስለርሱ ምን ትላለህ ብለው ሲጠይቁ ምንድነው አለው? ነብይ ነው አለ።
እናንተና ክርስቲያኖችና እነም ክርስቲያኖች ኢየሱስ አምላክ ነው የምትሉት? መች ነው እንትን ሳድርጋያችሁት? ኢየሱስ ምን ሲፈውስ አይታችኋል? ትላንት ምሕረተአብ የሆነ ነገር ተናግሮ ነበረ ማለት ነው። የሆነ ነገር ተናግሮ ነበረ። እሱም ምንድነው ያለው? ኢንሻአላህ ሰብር አድርጉትና ላሰማችሁ፣ ከዛም መልስ ልስጥ ማለት ነው። እግረ መንገድ ብዙ ጊዜ በኢየሱስ ስም አጋንንትን የሚያወጡትን በኢየሱስ ስም ተአምራትን የሚያደርጉትን እንደ አንድ ጻድቅ አድርጎ ይቆጥራሉ፣ ወይም በቃ ኢየሱስ የፈወሰ ነው ብሎ ያምናሉ ማለት ነው። ስለዚህ እሱን አጠር ባለ መልኩ ላሰማችሁ። ያው እዚህ ጋር ወንድሞቻችን ራሱ ስትናገሩ የት ነው ሊያድን የሚችለው ትላላችሁ? ክብር ለኢየሱስ። በኢየሱስ ላይ ኃይል እንዳለ በኢየሱስ ላይ ኃይል እንዳለ ሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 1 እስከ 6 ባለው ንባብ ላይ ዮሐንስና ጴጥሮስ በጸሎት ጊዜ ወደ መቅደሱ በሄዱበት ሰዓት ላይ ክብር ለኢየሱስ በኢየሱስ ላይ ኃይል እንዳለ ኢየሱስ ብቻውን እንደሚያድን ነው ይሄንን ጥቅስ የሚያቀርብላችሁ። ክብር ለኢየሱስ። በዚህ ጥቅስ እንድትረዱ ማለት ነው በቀላሉ ዳገት ሳትወዱ ቁልቁለት ሳትወርዱ ክብር ለኢየሱስ። ኢየሱስ ብቻውን እንደሚያድን በኢየሱስ ላይ ኃይል እንዳለ እንድትረዱ ክብር ለኢየሱስ። ጴጥሮስና ዮሐንስ በጸሎት ጊዜ ወደ መቅደሱ በሄዱበት ሰዓት ላይ ከመወለዱ ቀን ጀምሮ አንካሳ የነበረ ሰው አገኙት። ክብር ለኢየሱስ። ይህ አንካሳ የነበረ ሰውዬው እንደለመደው ከሰው 5 ሳንቲም እና 10 ሳንቲም የሚለምን ነበር። ክብር ለኢየሱስ። ጴጥሮስና ዮሐንስን አግኝቶ እንደለመደው ለመናቸው። ክብር ለኢየሱስ። እንደለመደው ለመናቸው። በለመነበት ሰዓት ላይ ጴጥሮስ ሰዓት እንዳይሄድብን ከዛም ያንን ሰውዬ ለኛ ያለው ይሄ ነው ብሎ ፈወሱት ይላል። ክርስቶስ አንተ ተአምር ሲያደርግ አይታል ወይ ስንል አይ እኮ በኢየሱስ ስም እኮ ብዙዎች ተአምር ያደረገው ነው። ስለዚህ ኢየሱስ እኮ ትክክለኛ አምላክ ባይሆን ኖሮ እንዴት ተአምር ሰራ ነበር ላለው ማለት ነው። ይሄ ነው እንግዲህ ምን ለማለት ፈልጌ ነው? ኢየሱስን እንኳን በአይን ያዩት ሰዎች እንኳን ኢየሱስን አምላክ አላሉት። አንተ ምንም ያላየው እንኳን አምላክ ብለሃል በምንልበት ሰዓት ምን ይላሉ? ኦ አንተ ምን ነካ? በኢየሱስ ስም እኮ አጋንንትን እያወጡ ነው። ኦርቶዶክሶች መቁጠራን እየቆጠሩ አስማትን ደግሞት ማለት ነው። ክርስቲያኖች በውሸት ጴንጤዎች በውሸት ይሄንን የሚያደርጉትን ይላሉ። ሌላ ደግሞ የሐዋርያቶች የሰሩትን ይናገራሉ ማለት ነው። ኢየሱስ ምን ብለዋል? ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ባለ ላይ በሰማያት ላይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ብለዋል። ኢየሱስን አምላክ ማለታችን መንግስተ ሰማያት የኔልት ስለም በቃ ክርስቶስን አምልክ እንደዚህ ትድናለህ አይደለም። ኢየሱስን አምላክ ካልክ አንተ መንግስተ ሰማያት አትገባም ነው ያለው ክርስቶስ። ብዙዎቹ አለ በዛን ቀን ጌታ ሆይ በስሜ ትንቢትን አልተናገርንም፣ አጋንንትን አላወጣንም፣ ብዙ ተአምራትን አላደረግንም ይሉኛል። የኢየሱስ መልስ ምን ይሆን? አድርጋችኋል ነው ገነት ግቡ ነው? አድርጋችኋል ስለዛ መንግስተ ሰማያት ለእናንተ ክፍት ሆኗል? አድርጋችኋል እናንተ ጻድቆች ናቸው ነው? አድርጋችኋል እናንተ የኔ በጎች ናቸው ነው? አድርጋችኋል እናንተ የእግዚአብሔር ልጆች ናቸው ነው የሚለው አይደለም። እናንተ አመፀኞች ጉድ ነው። እናንተ አመፀኞች በኢየሱስ ስም አጋንንትን የሚያወጡት ማለት ነው። ስለዚህ እነ ጴጥሮስ አጋንንትን አውጥተዋል ብለዋል ፓስተር። እኔ ደግሞ እልሃለሁ እነሱ አመፀኞች ናቸው ነው የሚለው። በቂ መልስ ይሄ ነው። ምን ይላለው? አመፀኞች ናቸው። መጽሐፍ ቅዱስ ነው ያለው። በኢየሱስ ስም አጋንንትን የሚያወጣ አመፀኛ ነው ብለዋል። የቱ ጋር? ማቴዎስ ወንጌል ምዕራፍ 7 ቁጥር 23 ላይ እናንተ አመፀኞች ከኔ ራቁ፣ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክራለሁ አለ። ኑ ወደ እኔ ነው ቅረቡ ነው። እናንተን ሊወስዳችሁ መጥቻለሁ ነው አይደለም። ከኔ ራቁ እናንተ አመፀኞች ብዬ እናገራለሁ አለ። ሌላ ደግሞ ታዲያ እንደዚህ ከሆነ በኢየሱስ ስም እንዴት አጋንንትን አውጣሉ? እንዴት ታምር እሰራለሁ? ወይስ እነኚህ ሰዎች ይህንን ሰውዬ ለምን አዳኑ ቢሉት በድንጋይ የሚያምኑ እንኳን ይሰራል። ክርስቶስ ምንድን አለው? በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ 24 ምዕራፍ 24 አንቀጽ 24 ገብታችሁ አንብቡ። ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ይነሳሉ፣ ቢቻላቸውስ የተመረጡትን እስኪያስዱ ድረስ ታላላቅ ምልክትን አለ። እነኛ ሐሰተኞች ታላላቅ ምልክትና ድንቅን ያሳያሉ አለ። ስለዚህ ሐሰተኞች ሰዎች ታላላቅ ምልክትን እንደሚያሳዩትም እነዚህ ሰዎችም ታላላቅ ምልክትን ያሳያሉ። በአጋንንት ተረቃ አጋንንት እንደሚባል ማለት ነው። ስለዚህ ክርስቲያኖች ሆይ በኢየሱስ ስም እንደዚህ ትንቢት ተናግረዋል፣ ይሄ ተፈጽሟል፣ በኢየሱስ ስም ሰው እየተፈወሰ ነው የምትሉት ነገር እነሆ እናንተን ወደ አመፀኝነት ነው የሚቀይረው ማለት ነው። ኢየሱስ ከራሱ ምንም ማድረግ እንደማይችል ይነገራል። ሁሉን ያደርጋል፣
ሁሉን ፈጥሮታል፣ ሁሉን የሚያደርግ ነው ብሎ ምትኝ ብሎ ይከራከራሉ ማለት ነው። የመጽሐፍ ቅዱስን ጥቅስ ቀብሮ ማለት አሁንም ይሄንን ስናይ ኢየሱስ ከራሱ ምንም ማድረግ እንደማይችል ካየነው እነሱ ወደ ሌላ ክርስቲያኖች ወደ ሌላ መጽሐፍ ቅዱስ ወደ ሌላ ነው የሚሄዱት ማለት ነው። ዮሐንስ 5:30 ላይ እኔ ከራሴ አንዳች ሊያደርግ አይቻለኝም ይላል። ፈጣሪ ነው አይደለም፣ ሰጪ ነው አይደለም፣ ጎጂ ነው አይደለም፣ አዳኝ ነው አይደለም፣ ፈዋሽ ነው አይደለም፣ ሙታን የቀሰቀሰ ነው አይደለም። ምክንያቱም እኔ ከራሴ አንዳች ሊያደርግ አይቻለኝም ስላለ እዚህ ውስጥ ላይ የፈለከውን ርዕስ አንስታ እግዚአብሔር ነው ፈጣሪ ነው አዳኝ ነው ብትል ከራሴ አንዳች ሊያደርግ አይቻለኝም ብሏል። አንተ የምትሄደው ሌላ፣ መጽሐፍ ቅዱስ የሚያስተምረው ሌላ ማለት ነው። ዮሐንስ 8:28 ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዛን ጊዜ ታውቃላችሁ አለ። ማቴዎስ ወንጌል ምዕራፍ 8:28 ላይ ምን እያለ ነው? የሰውን ልጅ ከፍ ከፍ ባደረጋችሁ ጊዜ እኔ እሆን ዘንድ አለ። እሺ አባቴ እንዳስተማረኝ፣ የትኛው አባት ነው ያስተማረው? የትኛው አምላክ የትኛው አምላክ ያስተምራል? እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዛን ጊዜ ታውቃላችሁ አለ። ከራሱ አንዳች ነገር የማያደርግ ነው። እናንተ ደግሞ ኢየሱስ እኮ ሁሉ ነገር የሚያደርግ ነው። ይኸው እዚህ ጋር እንዲህ ተብሏል አይደል? እንዲህ ተብሏል አይደል? በነብይነት ዘመን የተሰራውን ማንም ነብይ ያቀሰቀሰው ሙታን ቀስቅሶታል። ማንም ነብይ ያደረገውን ተአምር አድርጎታል። ይሄንን ወደ አምላክነት ልታዞሩት አትችሉም። ኢየሱስ ከራሱ አይደለም ይሄንን እንኳን የሰራው ማለት ነው። እነዚህን ነው ያለው እዚህ ጋር እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዛን ቀን ታውቃላችሁ። ዮሐንስ 12:49 እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ አለ እርሱ የምለውንም የምናገረውን ትእዛዝ ሰጠኝ። ከራሱ መናገር እንኳን የማይችል ነው። ትእዛዙን ተቀብሎ የምናገረውን የሚሰራን ሁሉንም ተቀብሎ የሚሰራ ነው። ማን ነው ይሄንን የሰጠው? የላከው አብ። መልእክተኛ ነው፣ ተላላኪ ነው፣ ሁለገብ ነው ባጭሩ። ዮሐንስ ወንጌል ምዕራፍ 14:10 ላይ ቢታዩት እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራልና። ከራሱ አይደለም የሚሰራው ማለት ነው። ኢየሱስ ከራሱ ምንም ነገር የማያደርግ ነው ማለት ነው። ስለዚህ ክርስቲያኖች ሆይ ወደ ባይብላችሁ ተመለሱ። እናንተና ባይብላችሁ በጣም የተሳሳተና ግራ ግብት ያለ መንገድ እየሄዳችሁ ነው ማለት ነው። ይሄንን ነው የሚለው። ለዛሬ ትንሽ የጨረስኩት ይመስለኛል። ከመሰናበቴ በፊት የዩቲዩብ ቻናል ሊንክ አስቀምጫለሁ ማለት ነው ታች ላይ። ሌሎች ደግሞ ሼር አድርጉ እዚህ ውስጥ ላይ ማለት ነው። ሼር አድርጉ ለክርስቲያኖች። ዩቲዩብ ቻናል ሊንክ አስቀምጫለሁ። ነገ ቢኒያም ፍሬ ለተናገረው ንግግር በዩቲዩብ ላይ በላይ ቢጠብቁ ማለት ነው። የቢኒያም ፍሬ ለአቡ ሀይደር ሐፊዘሁላህ ብሎ የመለሰ መልስም አለ። አቡ ሀይደር ለእንደዚህ ለተራ ዘገባዎች መልስ አይሰጥም፣ ነገር ግን እሰጣለሁ ማለት ነው። ለዛዛታ ነገር ስለማይወድ ማለት ነው ባጭሩ። ነገር ግን ያ ሰውዬ ከኔ ደረጃ ስለማያልፍም እኔም እሰጣለሁ ኢንሻአላህ። ከዛ ነገ የምናየው ባለፈው የጀመርኩትን ግማሽ ያረኩትን ነው። ከዛ ቀጥለን ያኛው እናያለን። ዩቲዩብ ፌስቡክ ላይም ደግሞ እንዲሁም ክርስቲያኖችና መጽሐፍ ቅዱስ በሚለው ርዕስ ገና ይቀጥላል ማለት ነው። ክርስቲያኖች ኢንሻአላህ እስከዛ 5 ደቂቃ ቢያንስ ቁርአን አድምጠን ለክርስቲያኖችን ግብዣ እንዲሆን ዘንድ ተከታተሉ ማለት ነው ሁላችሁም። እንግዲህ ክርስቲያኖች የቁርአን ግብዣ ይሄን ነበረ። ተሰማ የሚባል ልጅ ማለት ነው። ከፈለክ በሜሴንጀር አናግረኝና ቶፒክ ይዘህ መወያየት ይችላል ማለት ነው። በመሰረቱ አያስገባም፣ የሚያስገባ ቢሆን አስገባለሁ ማለት ነው። ችግር የለውም። ከፈለክ ዋትስአፕ ላይ ወረድ ብለህ መወያየት ይችላል ማለት ነው። አግስ የተመል ተሰም ስለዛ ሐስለስ ቶፒክ ከመዳክላ ተወያየም ጠንቶት ሲተተኮለሲም አራምተን ሰው ድጋበዘውም ወይ መድረካችን ክፍት ነው፣ ያፈና አይደለም። ማንም ክርስቲያን እዚህ ጋር ተሳስተሃል የሚል ካለ ቢቁናይ ማለት ነው። ለመመለስም ሆነ ለመቀበል ሲተቴን ማንም ማረም ይችላል። ማንም ክርስቲያን በማስረጃ እንጂ በፍልስፍና በዚህ ባዝንኬ ነገር አይደለም። ከቻላችሁ በማስረጃ ማንም ሰው ማረም ትችላላችሁ። በውስጥ መስመር አናግሮኝ እዚህ ጋር ተሳስተሃል የምትሉት ካላችሁ በማስረጃ አድርጋችሁ እንድትመልሱት በአክብሮት ጠይቃለሁ ማለት ነው። ሌላ ደግሞ ዩቲዩብ ሊንክ አስቀምጫለሁ ታች ላይ። መጀመሪያ ትነካላችሁ፣ ከዛ ይወስዳል
እዛ ጋር ሰብስክራይብ ማድረግ አይችልም። 3 ነጠብጣብ አለች። እሷን ነክታችሁ ኦፕን ዩቲዩብ የሚል አለ። እሱን ትነካላችሁ፣ ቀጥታ ወደ ሰብስክራይብ ይሸኛችኋል ማለት ነው። ይሄንን ነው የሚለው። የቁርአን ግብዣ ለክርስቲያኖች ነበር። በተለይም ሰምታችኋል ብዬ ተስፋ አደርጋለሁ። ቁርአን ማለት ይሄ ነው ማለት ነው። ነገር ግን ባይብልን ሺህ ጊዜ ቢታዳምጡት እንደዚህ አያምርም፣ እንደዚህ አያምርም ማለት ነው። ምንም ብትሉት ሺህ ጊዜ ቢታነቡት የፈለገ የዓለም ዘፋኝ ነው የሚለውን ድምፁ ቆንጆ ነው የምትሉትን ሴቱን ጋር አምጥታችሁ ቢታነቡት ወላሂ አያምርም። ለምሳሌ እንደ ምሳሌነት ሌላ ትንሽ ላሰማችሁ። ትንሽ ደቂቃን በዝቷል፣ እኔም ሊወጣ ነው። الملائكة يدخلون عليهم من كل باب سلام عليكم بما صبرتم فنعم عقبى الدار والذين ينقضون عهد الله من بعد ميثاقه ويقطعون ይሄ ነው ቁርአን ማለት። በጣም የሚያምር ልብ የሚነካ ማለት ነው። አመፀኛ የተባለውን ሰውዬ ያሸነፈ ቁርአን ነበር እንደ ዑመር አይነት። አልহামዱሊላህ ለኒዕመተ ኢስላም ይበልጥ ኢንሻአላህ በያላችሁበት ሰላም ነው። ይህት ወንድሞች አላህ Subhanahu Wa Ta'ala ይጠብቃቸው። እንደም ክርስቲያን ወገኖችም ሰላምቴን አላህ Subhanahu Wa Ta'ala ሰላምን ያብዛችሁ። መቼም እሱን የሚጠብቀው ማለት ነው። ቢስሚላሂር ረህማኒር ረሂም በሚለው ውስጥ ላይ እናንተ የምትከታተሉት ክፍል አለ ማለት ነው። በዛ ላይ ተከታቸው ነው አላህ Subhanahu Wa Ta'ala እናንተን የሚያንከባክበው። ወደ ቀጥተኛው መንገድ አላህ ይምራችሁ። እኛንም ደግሞ ከጠሙ አጣማሚ ጓደኛ አላህ ይጠብቀን። ወደ አመጽ ከሚመራ ጓደኛ አላህ ይጠብቀን። ወደ ከሐቅ ከሚያፈነግጥ ነገር ሁሉ አላህ ይጠብቀን ማለት ነው። እስላም ላይ ኖረን በኖርንበት ሰዓት እንዲም ደግሞ ኩራተኛ ሆነን እንደኖር ነው በላ ኢላሀ ኢለላህ በኩራት የሚንሞት እንዲም ደግሞ ኢለተ ትንሳኤ ካዲያኖች ነፍሴ በሚሉት ቃል ከጀነተል ፊርደውስ ከፊርደውሰል አዕላ የምንሆን አላህ ያድርገን ማለት ነው። መቼም ጀነት ተዘጋጀችው ለአማኞች እስላምን ተከትለው ሙስሊም ለሆኑት አላህ Subhanahu Wa Ta'ala በብቸኝነት ላመለኩት ከአላህ ውጪ ባሉ ነገሮች ሁሉ ለራቁት ነው ማለት ነው። ክርስቲያኖች ቆም ብላችሁ ቁርአን አንብቡ። እንድታነቡትም እኔ ጋብዛችኋለሁ። ቅዱስ ቁርአን ብላችሁ በፕሌይ ስቶሬጅ ላይ አለ አውርዱ ማለት ነው። አውርታችሁ እኛ መጽሐፍ ቅዱስን ስናነብ ለምን ለእናንተ አያናድዳችሁ? ስለዚህ እናንተ አውርታችሁ ማንበብ አለባችሁ ቁርአን ማለት ነው። ቁርአንን ካወቃችሁት ችግር የለም። ስለ እስልምና ማንነት ታውቃላችሁ። ምናልባት እንደዚህ ሙስሊሞች ጣዖትን ያመልካሉ እንዲሆናሉ ነብዩ መሐመድ እንዲህ ነው ለምትሉት ሁሉ መልስ አለ እዛ ውስጥ ላይ ማለት ነው። ቁርአን አውርዱ፣ አንብቡ። ከዛም ሲራ ምናምን ሰርች አድርጋችሁ ማውራት ትችላላችሁ፣ ማንበብ ትችላላችሁ ማለት ነው። ይሄንን ነው የሚላችሁ። ባያላችሁበት ሰላም ነው። ሰላምታዬ ይስጥበል። ወሰላሙ አለይኩም ወራህመቱላሂ